ሰላም እንዴት ናችሁ? የኩኪስ አሰራሩን አሳይኝ ባላችሁ መሰረት ዛሬ ላሳያችሁ ነው። እንግዲህ የተጠቀምኳቸውን ኢንግሪዲየንቶች ኮመንት ሴክሽን ላይ ጽፍላችኋለሁ፣ ያው ከምዘረዝረው ብዬ ነው። እና ደግሞ የምትፈልጉትን አይነት ነገር መጨመር የምትፈልጉትን ሌላ ኩኪስ ስትሰሩ የምትጨምሩትን ነገሮች ሁሉ መጨመር ስለምትችሉ የኔን ግን የተጠቀምኩትን ነገር ኮመንት ሴክሽን ላይ ጽፍላችኋለሁ። ሌላው ሌላ ጊዜ ኩኪስ ስንሰራ እንደምንጠቀመው በዘይት ስንጠብስ አሊያም በፓትራ ስንሰራ እንደምንጠቀመው አይነት ይሄ በደረቁ አብኩተን የምንቆርጠው የምንዳምጠው ነገር የለም። ልክ እንደዚህ እንደምታዩት ሊጡን የምትጠቀሙትን ነገር ከጨመራችሁበት በኋላ ኢንግሪዲየንታችሁን ልክ እንደዚህ ዱቄቱን እየነሰነሳችሁ በጭልፋ ነው የምትመቱት። በጣምም ሳይቀጥን በጣምም ሳይወፍር ማለት ነው። ከዛ ውጪ ይሄ ማሽን ሊኖራችሁ ይገባል። የምሬን ነው። ይሄ ማሽን ገላግሌ በቃ በዘንድሮ ለበዓል ኩኪስ ሲሰራ እንደተደሰትኩት የምሬን ነው። ሌላ ጊዜ ተደስቼ አላውቅምና በጣም ገላግሌ የሆነ ማሽን ነው። ስፔሻሊ እናቶች ለልጆቻችሁ ቁርስ ላይ መታ አድርጋችሁ ወዲያው በሁለት ደቂቃ ምናምን የሚበስል ነገር ነው። ማሽኑ የራሱ የሆነ ቅርጽ አለው። የምትዳምጡት የምትቆርጡት ቅርጽ የምታወጡት ነገር የለም። ቀጠን አድርጋችሁ ሊጡን እንትን ከበጠበጣችሁት በኋላ በየማሽኑ ቅርጾች ላይ እንደዚህ እንደማሳያችሁ መሙላት ነው። በጣምም እንዳትሞሉት እንዳይፈስባችሁ ማለት ነው። ከዛ በኋላ ከከደናችሁት ከ2 ደቂቃ እና ከ5 ደቂቃ ሊያም በኋላ ልክ እንደዚህ የምታዩትን አይነት ኩኪስ ይሰጠናል። የምትገለብጡት ነገር የለም። ይበስላል ውስጡ። ይሄ የምታዩት ነጣ ነጣ ያለው እንትን በጣም ስላልሞላሁት ነው እንጂ እና ደግሞ ፓወር አስቸግሮኝ ሌሊት ነው እኔ የሰራሁት። ለዛ ነው እንጂ በቃ ሙሉ ነው የሚበስለው። እኩል ብራውን ሆኖ ነው የሚበስለው። በጣም ቆንጆ ነው። ሶፍት ነው አድርጎ የሚያበስልላችሁ፣ አይደርቅም። ስፔሻሊ ለልጆች በጣም ገላግሌ ነው። የምሬን ነው የምላችሁ። ለቡና ቁርስ ራሱ በ5 ደቂቃ የምታደርሱት ነገር ነው። ሊጡን መታ አድርጋችሁ ማለት ነው። የሚዳመጥ የሚቆረጥ ምናምን ነገር ስለሌለው አሪፍ ነው በጣም። በዚህ መሰረት ነው የሰራሁት። ማሽኑን ገዙት፣ የምሬን ነው። ያን ያህልም ደግሞ ኤክስፔንሲቭ አይደለም ማሽኑ፣ ቆንጆ ነው በጣም። ዋጋውም አይጎዳችሁም ለማለት ነው። ከጠቀማችሁ ላይክ፣ ፎሎ፣ ኮፕሊንግ፣ ሼር እንዳይረሳ። ባይ